ዛሬ ለየት ባለ ቪዲዮ መጠናል። ይህም ቪዲዮ ምንድነው? የእርባታ በሽታ ወይም ደግሞ የእርባታ ራስ ምታት የሆኑ ከነዚህ ራስ ምታት የሆኑ በሽታዎች መካከል አንዱን በሽታ አንስተን እንነጋገራለን። ይህም ማይሬክስ የሚባለው በሽታ ነው። ማይሬክስ እንዴት ይከሰታል? እንዴትስ መከላከል እንችላለን? እንዴትስ ይተላለፋል? የሚለውን በዛሬ ቪዲዮአችን በደንብ ተንተን አድርገን እናያለን። እስከ ፍጻሜያችን ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። መልካም ጊዜ። ዘመኑ የቴክኖሎጂ ነው። እኛም ይህን በመጠቀም ኦንላይን ስልጠና ይዘንላችሁ መጠናል። ኦንላይን ስልጠናው የተለያዩ የእንቁላል ዶሮዎች አረባብ፣ የስጋ ዶሮዎች አረባብ፣ የጫጩት አስተዳደግ እንዲሁም ደግሞ የተለያዩ የእርባታ ላይ አስፈላጊ ናቸው ብለን የምናስባቸው ባለሙያ ያደርጋሉ። እርባታን ወደ ተሻለና ወደ ዘመናዊ ይቀይራሉ ብለን ያሰብናቸውን ነገሮች አካተን ስልጠና ጀምረናል። ከዚህ በፊት 19 ዙር በአካል ስልጠና እንታወቃለን። እንግዲህ አሁን ደግሞ ከሀገር ውስጥም ከሀገር ውጭም ያላችሁ ሰዎች እንዲሁም ክልል ከተሞችም የምትገኙ የተለያያችሁ ደንበኞቻችን ባላችሁበት ስልካችሁን ብቻ በመጠቀም የትራንስፖርት ወጪ፣ የአልጋ ወጪ እንዲሁም ደግሞ እዚህ አዲስ አበባ ውስጥ መታችሁ የምግብ ኮስት፣ የተለያዩ ኮስቶች ሳያጠቋችሁ ወይም ደግሞ ሳይኖሩባችሁ ቤታችሁ ብቻ ስልካችሁን በመጠቀም ኦንላይን ስልጠና መሰልጠን እንደምትችሉ በታላቅ ደስታ እንገልጽላችኋለን። ኦንላይን ስልጠናው ብቃት ባላቸው አሰልጣኞች እንዲሁም ደግሞ በተለያዩ ጥሩ በሆኑ ፒዲኤፎች የታገዙ ናቸው። ስለዚህ ስልጠናውን መመዝገብ ለምትፈልጉ ከታች ባለው ስልክ ወይም ደግሞ በ0929 15 58 42 እንዲሁም ደግሞ በ0964 34 4590 ላይ እየደወላችሁ ተመዝገቡ። በኦንላይን ስልጠና ብቁ ሁኑ። ሮብ ፋርምስ የጥራት መገኛ። እንግዲህ በዛሬው ቪዲዮአችን ማይሬክስን እናያለን። ማይሬክስ በምን ይተላለፋል የሚለውን እናያለን። እንዴት ቫይረሱን መከላከል እንችላለን፣ እንዴትስ ጥንቃቄ ማድረግ እንችላለን የሚለውንም በደንብ ተንተን አድርገን እናያለን። እንግዲህ ማይሬክስ ኤምዲቪ ከሚባል ቫይረስ የሚመጣ ሲሆን ማይሬክስ ዲፊሸንሲ ቫይረስ በሚባል ቫይረስ የሚመጣ በሽታ ነው። ይህም ቫይረስ በፍጥነት ከሚዛመቱ እና በፍጥነት ተዛማች ናቸው ከምንላቸው በሽታዎች የሚመደቡ ናቸው። ይህም በፍጥነት ከመዛመቱም በላይ በፍጥነት ብዙ ጉዳቶችን የሚያደርስ ብዙ ዶሮችን ሊያወድሙና ሊያጠፉ የሚችሉ በሽታዎች ናቸው ተብለው ከሚጠቀሱት ጥቂት የዶሮ በሽታዎች ወይም የዶሮ በሽታዎች ይጠቀሳል። እንግዲህ ማይሬክስ በተለያዩ ቁሳቁሶች ላይ ለወር ያክል የመቆየት እድል አለው። ለዛም ነው ይህ በሽታ በፍጥነት የመዛመት እድል አለው ያልነው። ስለዚህ የተለያዩ እቃዎች ላይ እንዲሁም ደግሞ ጉዝጓዞች ላይ፣ ግድግዳዎች ላይ፣ የተለያዩ ማቴሪያሎች ላይ ረጅም ጊዜ ለወር ያክል የመቆየት እድል አለው። ይህም በሽታው በደንብ ቶሎ እንዲዛመት እና ያልተነኩ ዶሮዎች በደንብ እንዲነኩ ያደርግብናል። እንዲሁም ደግሞ ዶሮዎችም ከዶሮዎች ላይ ይተላለፍባቸዋል ወይም ያስተላልፉባቸዋል ማለት ነው። ስለዚህ ማይሬክስ ለወር ያክል የመቆየት አቅም አለው። ይህም ነው በጣም ከፍተኛ ጉዳት ያደርሳል ተብለው ከሚጠቀሱ በሽታዎች እንዲመደብ ያደረገው። የሚተላለፍበትም በቫይረሱ የተበከሉ ዶሮዎች እና እነዚህ ቁሳቁሶች ቅድም የጠቀስኩላችሁ ቁሳቁሶች እነሱ ላይ ረጅም ጊዜ ስለሚያርፍ ነው። ረጅም ጊዜ እረፍት ስላለው ነው በደንብ ቶሎ የመዛመት እድል አለው ያልኳችሁ። እንግዲህ ምልክቶቹ የማይሬክስ በሽታ አንድ ዶሮ ማይሬክስ ይዟታል ወይም ደግሞ ብዙሃን ዶሮዎች መንጋዎች ማይሬክስ በሽታ ይዛቸዋል ብላል። እንግዲህ ምልክቶቹ ላይ ስንሄድ ወይም ምን አይነት ምልክቶች ዶሮዎቻችን ያሳያሉ የሚለውን ስናይ ኒውሮሎጂካል ሳይን አይነት የነርቭ አይነት ምልክቶችን በብዛት ያሳያሉ። እነዚህም የመፍሰስ የመንቀጥቀጥ ምልክቶች አላቸው። እንዲሁም ደግሞ የመፍሰስ ፍዝዝ የማለት እና የመንቀጥቀጥ ምልክቶች አላቸው። እንዲሁም ክንፍ መጣል ወይም ደግሞ ክንፋቸውን ጥለው ምስሉ ላይ እንደምትመለከቱት ክንፋቸውን ጥለው የመቀመጥ
ምልክቶችን ያሳያሉ። እንዲሁም ሽባ የመሆን ወይም ደግሞ ለመንቀሳቀስ መቸገር፣ ሽባ በሆን አንድ ቦታ ብቻ መቀመጥ፣ ሽባ ሆኖ መቀመጥ፣ እንዲሁም ክብደት መቀነስ፣ በጊዜው ሊኖራቸው ከሚገባው ክብደት በታች የመሆን ወይም ደግሞ ክብደታቸውን የመቀነስ አይነት ነገሮችን ስታዩ የማይሬክስ ምልክቶች ሊሆኑ ይችላሉ። እንዲሁም እጢ የመፍጠር ወይም ደግሞ የማበጥ እንዲሁም ደግሞ የአይን ህመም ወይም ደግሞ የአይን መቀየር አይነት ምልክቶች አላቸው። ስለዚህ እነዚህን አይነት ምልክቶች ስታዩ የማይሬክስ በሽታ በዶሮ መንጋችሁ ላይ ሊኖር ስለሚችል ጥንቃቄ ማድረግ ያስፈልጋል ማለት ነው። ማይሬክስ እንግዲህ ምንም አይነት መድኃኒት የሌለው በሽታ ሲሆን ነገር ግን ክትባት አለው። ስለዚህ ቀደም ብሎ ክትባቶችን መከተብ ያስፈልጋል። ስለዚህ ክትባቱን መውሰድ በሽታውን እንደ መከላከያ አቅም እንዲኖራቸው ያደርጋል። ነገር ግን ምንም አይነት መድኃኒት የለውም ማለት ነው። የመከላከያ መንገዶች ምንድን ናቸው? መከላከያ መንገዶች ላይ ስናይ እንግዲህ ማይሬክስ የምንከላከልበት መንገድ አንደኛ ባዮሴኪሪቲ ማጠናከር ነው። የተለያዩ ኬሚካሎችን በደንብ መርጨት፣ ባዮሴኪሪቲውን ማጠናከር፣ ከሌሎች እርባታዎች ጋር ያለንን ግንኙነት ማሻሻል ያስፈልጋል። እቃዎችን አለመዋዋስ የምንለው ደጋግመን እንደዚህ አይነት ተላላፊ በሽታዎች በቀላሉ ዶሮ መንጋችን ውስጥ ገብተው ለኪሳራ እንዳያጋልጡን ነው። ስለዚህ እባካችሁ ባዮሴኪሪቲን በማጠናከር ጽዳትን በማጠናከር ጥንቃቄ በማድረግ ይህን በሽታ መከላከል እንችላለን። እንዲሁም ደግሞ ክትባቶችን ኤምዲቪ የሚባሉ ማይሬክስ ዲፊሸንሲ ቫይረስ የሚባል ክትባት አለ። ስለዚህ ያንን ክትባት በጊዜያቸው በአግባቡ እንዳያልፋቸው አድርጎ በትክክል መከተብ መከላከያ መንገዶች ናቸው ብለን እንጠቅሳቸዋለን። እንግዲህ ማይሬክስ በሽታ እንደማታውቁት በአጭሩ በጥቂቱ ይቺ ናት። ይሄ ነው የማይሬክስ በሽታ መተላለፊያዎች፣ ምልክቶች እንዲሁም ደግሞ መከላከያ መንገዶች እነዚህ ናቸው። ስለዚህ እናንተ እርባታችሁ ላይ ትኩረት አድርጋችሁ በሽታው በደንብ ሳይዛመትባችሁና በጣም ትልቅ ጉዳት ሳያደርስባችሁ በፊት ጥንቃቄዎችን ማድረግ አለባችሁ። ግዴታ የሆኑ ክትባቶች አሉ። እነዛን ክትባቶች በትክክል ዶሮዎችንም ስትገዙ ቄብ ዶሮዎችንም ከሌሎች ቦታዎች ስትገዙ ከኛ እንኳን ብዙዎቹ ዶሮዎች ተከትበው ሁሉንም ክትባታቸውን ያሟሉ ሰርተፍኬት ኖሯቸውን የሚወጡት። ነገር ግን ሌሎች እንደዚህ አርቢዎች ላይ ሄዳችሁ ዶሮዎችን ቄብ ዶሮዎችን ስትገዙ በትክክል እነዚህን ክትባቶች መከተባቸውን እያንዳንዱን ክትባቶች መከተባቸውን ቼክ አድርጋችሁ መረከብ አለባችሁ። ያልተከተቡ ከሆኑ ደግሞ ባይገዙ ወይም ደግሞ ወደ ባትገዟቸው ይመከራል። ስለዚህ እነዚህን ክትባቶች እንዳያመልጧችሁ በደንብ ትኩረት አድርጋችሁ መስራት አለባችሁ። ምክንያቱም አሁን ለምሳሌ ማይሬክስ ምንም አይነት መድኃኒት የለውም፣ ክትባት ነው ያለው። ክትባቱን ቅድመ ጥንቃቄ ነው ማድረግ ያለብን። ባዮሴኩሪቲያችንን በማጠናከር ቅድመ ጥንቃቄ ነው ማድረግ ያለብን። ስለዚህ እነዚህ ነገሮች ላይ እርባታችሁ ላይ ትኩረት አድርጋችሁ እንድትሰሩ እንጠይቃለን። የዛሬው ቪዲዮአችን ይመስል ነበረ። እኛን ለማታውቁ ሮብ አግሮ ኢንዱስትሪ እንባላለን። ጥራቱን የጠበቀ የዶሮ መኖ አቅርቦት፣ የአንድ ቀን ጫጩት አቅርቦት፣ የቂብ ዶሮ አቅርቦት፣ ቫይታሚኖች፣ ክትባቶች፣ መድኃኒቶች አቅርቦት፣ የማማከርና የስልጠና አገልግሎት እንዲሁም ደግሞ የእርባታ እቃዎች አቅርቦት እናቀርብላችኋለን። እንዲሁም አሁን በጀመርነው ሙሉ ፓኬጅ እንዲሁም ደግሞ ኦንላይን ስልጠና መተናል። ስለዚህ ኦንላይን ስልጠናችንን ማግኘት ለምትፈልጉ ከታች በምናስቀምጥላችሁ ስልክ ደውሉልን። ሮብ አግሮ ኢንዱስትሪ የጥራት መገኛ